የምን ጫጫታ ነው? ማይ ሆናለች ከሰራተኛ ጋር እየተጨቃጨቀች ነው። እዚህ ቤት እንደው ደህና አንድ ታዛዥ ሰራተኛ ይገባ ማለት ነው። እንዲሁ ስትጨቃጨቅ ትውላለች። ቀስ ቀስ ባለፈው ፍቃድ ብለሽ ወጣሽ 3 ቀን አድረሽ መጣች። ዝም አልኩሽ። አሁን ማሽኑ ስለተበላሸ ያባባል ልብስ ጠቢስት በምንድን ነው እንደዚህ የሚያንጣባርርሽ? ጂና ሞኛል አልኩሽ። ምን ሰሳሪ ነው ያመመሽ? እንደውም ራሴና ሞኛል አትጨቃጨቂኝ። ፊልም የለይበት ጭራሽ አትጨቃጨቂኝ። እንደውም አንድ ነገር ልንገርሽ፣ ከነገ ጀምሮ እዚሽ ቤት አይንሽን እንዳላየው። ምን ነገር ያስጠብቀኛል? እንደውም ከዛሬ ጀምሮ ይወጣል። ደግሞ ከሱም ብሶ በቀለዋለሁ አለ ነው የምትለው? ከሱን ራሱ የተወልባ ከበስንት መከራ ነው። ምንድነው ቆይሽ የሚሻለው? ያራጣ አበዳሪው ሰዎች እየተከታተሉኝ ነው። ደግሞ የሱም ተጨመሩ። ወይኔ አንተም እኮ ጥፋት አለብህ። ካሜራ ፊት ለዛውም ላይቭ እየሰራት መተዋለህ እና ስንት ነገር አደርግበታለሁ ያልኩትን 200 ሺህ ብር ተበድሮ እከፍላለሁ ካለበት ጊዜ ወራቶች ያክል ታገስኩት። ራሱ እኮ ነው አራጣ አበዳሪ ጋር በፌክ ሊብሬ እንድበደር ያደረገኝ። ልክ እቁብ ሲደርሰው የቪዛ ገዛውበት ውጪ ሲሄድ እከፍላለሁ ምናምን ይለኛል እንዴ። በፌክ ሊብሬ መበደር ወንጀል እንደሆነ አታውቅ? ወንጀል እየሰራህ እንደገና እንደ ዝና ተወሯል። ወይኔ አበበ፣ ፈግቼ ያጠራቀምኩትን ገንዘብ ያራጣ አበዳሪ ሲሳይሁን። አንተም እኮ ጥፋት አለብህ። ያለ ምስክር ያለ ምንም ውል ሰው ዝም ብሎ 200 ሺህ ብር ያህል ያበድራል? ለነገሩ እኔም ቀልጄበታል። ስማ፣ ጉዳዩ ግን ሲሪየስ ነው። አሁን የሆነ ቦታ ካልተሸሸክ እኔ ሁለቱም ያራጣ አበዳሪውም የመላኩም ዱርዮች የሚለቁ አይመስለኝም። የሆነ ቦታ ማሰብ አለብን። ወይ ገጠር መግባት አለብን፣ ብቻ የሆነ ቦታ መደበቅ አለብን። ወይኔ አበበ፣ ከመላኩ ጋር ስዳረቅ በጣም ርቦኛል። የሆነ የሚበላ ነገር እስቲ ትበላለህ? ለነገሩን የማብላት ልማዴ ነው። ምን አለብህ አንተ? ይጨንቆኛል። ቀስ ቀስ አይዝ እንዴ ሰዓቱ ሲደርስ ትደጋከማለህ እንዴ? ደህና ነው እኮ። ፈጣሪ በሰላም ይመልሰኝ እንጂ መሄዱማ ቀላል። አይዞህ አባዬ፣ ያንተ ደግ ሰውነት የኛ ጸሎት የት ሄዶ ነው? ምንም አትሆንም። አይዞህ። የኔስ ታክሞ ይድናል። ያንተ በሽታ ነው አልድን ብሎ ያስቸገረኝ። አሁን አባዬ በዚህ ሰዓት የኔ ጉዳይ የሚነሳበት ነው። ምን አለ ብትሆን? አልተወውም። እናታችሁ የልጅ ልጅ ማየት እንዳማራት አረፈች። አሁን ምን አለ እኔን በዚህ እድሜ ያንተን ፍሬ አሳይተህ በሞት? አባዬ እኔ እኮ ስለማልፈልግ አይደለም፣ ግን በዚህ ጊዜውን የሚታመን ሴት ከየት ይገኛል? አሁን በአገሩ ከሞላ ቆንጆ አንድ ታማኝ ላንተ ጠፍታ ነው። ለነገሩ በዚህ ፈዛዛነት የማይሆን ነገር ነው። አሁን ሕክምናዬን ጨርሼ ስመለስ ወይ አግብተህ አላም ታጭተህ እንድትጠብቀኝ። ይሄን ባታረግ ግን አባቴ ብለህ እንጂ አባዬ ምን እኔንም ተረዳኝ እንጂ ለምን አጨርሻለሁ። አንተ ምን አይነት ቤት ነው በእናትህ ያስገባኸኝ? ውሽ ደግሞ በምን ተጣልተሽ መጣሽ? ያለንኩስ ነገር አለ። አባትየውም ልጅቷም ጨቅጫቃ አይደለም። ምንድነው የሚያጣላሽ? አርፈሽ አሰሪ። በየት በኩል ልስራ? ምንም አይሉ ነገር አለ። ለምን ከአራት ሰዓት በፊት አትነሽም? ለምን ቀን በቀን ገላሽን ትታጠቢያለሽ እኮ ነው የሚሉት። ውይ በጣም ተቆርተሻል። እነሱማ ከ3 ሰዓት በፊት እንድነሳ እኮ ነው የሚፈልጉት። እስቲ አስበው አንተ ማታ ፊልም አይቼ አድሬ ጠዋት እንዴት ነው 3 ሰዓት የምነሳው? እንደዛ ከሆነማ በጣም ተጎርተሽ የለ። ሌላ ቤት ግን ስትፈልግልኝ ያው የጀመርኩት የዩቲዩብ ድራማ ስላለ ዋይፋይ አለ ይሁን። እሺ በእናትህ ካደራህን። ዋይፋይ ደፋር ምን ነው ሽቅብሻናሽ አንቺ?
አባ ለእኛ ምንም አታስብ እሺ። እኛ የሚያሳስበን ያንተን ጤና ብቻ ነው። ምንም እንዳታስብ ስለኛ እሺ። አትሞኝ። እህትህ ጥሩ ጥሩ ጓደኞች አሏት። አንዷን ቀልጠፍ በል። ይህንን ካላደረግ ሁላችን ይፈርሳል። አሁን እጮኛውን ከየት ነው ማመጣው? ወይ ጣጣ! አሁን ደግሞ ሰራተኛ ኬት ላመጣ ነው? አትጨናነቂ እባክሽ። ደግሞ በሞላ ሰራተኛማ ሞልቷል። የጠፋው እኮ ጥሩ ሰራተኛ ነው። ጥሩ ማድረግን ትችያለሽ አይደል? እሱስ ልክ ነሽ። ደግሞ ምን ሆነ ነው እባክህ? ኧረ በመድኃኒዓለም ገሎኝ ነበር እኮ። እንዴ እነማን ናቸው? የመላኩ ዱርዬዎች ናቸው። እየሄድኩል እያለ አንተ መንጋጋው ላቂው ብለው በያዙት ዱላ ሊነሩችኝ ሲሉ አመለጥኳቸው። ወይኔ መላኩ ያኔ ሲሰነዝርበት አይመክትም ነበር እንደዚህ ከሚያስፈራራኝ። እሰይ ደግ አደረጉ። ማን ከቤት ውጣለ? ከቤት እንዳትወጣ አላልኩ? ያማል እንዴ? እንዴት እንደዚህ ትናገረኛለህ? አንተ ግዛ ስትባል ሄደ በሰበሰ ሽንኩርት ገዝተህ ነው የምትመጣው። ማን ከርስን ይምላል? ጭራሽ ቤት ድረስ ተከትለው ጥርስን የሚወላልቁልህ ይበሉ። ሄሎ ባክ አምልጦናል። እንዴት ያመልጣችኋል እንዴ? ምንድን ነው የምትሰሩት? እሱም እኮ እንዳንተ ሁለት እግር ነው ያለው፣ አራት እግር የለውም። በእኔ ሆነብህ። ሰሞኑን አዘናግተን ይዟለን። እባክህን ስማኝ። እሱን እጁን ይዤ ለአራጣ አበዳሪው ካላስረከብኩኝ ያ እርኩስ አራጣ አበዳሪ ጉዞ እንደሚያሰናክልብኝ ነግሮኛል። የውጭ ጉዞዬን ራሱ በምንዳወቅ እኮ አላውቅም። በቃ አታስብ፣ ሰሞኑን አዘናግተን ይዟለን። አዎ ይኸውልህ ስማኝ፣ ይህን ጉዞ በመከራ ያገኘሁት ስለ እንዲሰናክልብኝ አልፈልግም። የገባበት ገብተህ እንድታገኝልኝ እፈልጋለሁ። እና ታዲያ እንዴት ነው? ኑሮ ምንም አይልም። ያው አንዳንዴ ይከብዳል፣ አንዳንዴ ደግሞ ይቀላል አይደል? ለዘለቄታው እንዳይከብድ ማድረግ ነው እንዴ ስልሽ ብቻ ከመሆን ያው በመተባበር
ሁሌ እየተባበርን አይደል እንዴ? አዎ ማለት እሱ የስራ ነው። እሱኛው የስራ ይሄ የኑሮ ትብብር እንደማለት። ሌላ መተባበር አለ እንዴ? አለ ማለት እንትን ስልሽ ያው ብቻ እንትን ከመሆን በትዳር አብሮ መኖር። ለትዳር የሚሆን ወንድ እንኳን ያለ አይመስለኝም። አለው ማን ነው? አለ ያው አለመገጣጠም ነው እንጂ አለው። አረ ፈልጌያለሁ ልቤ ውልቅ እስኪል ድረስ። አይገርምም? ልክ እንደኔ። ምን አንተም እንደኔ አይተህ ነበር እንዴ? ፈልጌ አለመገጣጠም እና ያው እንደኔ ጥሩ ነገር እስኪገጥም ድረስ መጠበቅ ነው ማለት። ማለቴ ሰሞኑን ከአንድ ሰው ጋር ጣብሰናል። ሲታይ ጥሩ ሰው ነው። 1-2 ወር ሆኖናል። ያው አንተም እንደኔ መልካም ድል ከገጠመኝ እናት ልሸኝሽ ወደዛ ቆይ ልሸኝሽ። የት ነው ሰፈር? ፈረንሳይ ለጋሲ። ታዲያ እኮ እኔን ብታገቢኝ ኖሮ ሁልጊዜ ያደርስሽ ነበር። በእውነት? ታዲያ ለምን አንገባም? ተስማማሽ? ወጥስና ሹረጅ በቃ ሄሎ ማርትዬ። ሄሎ አንቺ ምን ሆነሽ ነው? ክፍለ ሀገር ያለው ቱጃር ሰውዬ እስካሁን እቃው አልተላከለትም። በጣም እየቀወጠው ነው። የቤቱን ስራ ማን ይስራልኝ ማርትዬ? እንዴ 2 ቀን ሙሉ። በዛ ላይ ሰራተኛ መፈለግ እንዳለብሽ ታውቂያለሽ። አሁን ይኸውልሽ፣ አሁን ይሄው ደላላው ቀጥሮኝ እሱ ጋር ልሄድ ነው። በአፍጥኙ። እሺ ደንበኞችሽ ያላንቺ አይሆንላቸውም ታውቂያለሽ። ግን ያው የሚያስቸግሩሽ አይነት ነገር ከሆነ ዱባይ ቃል ታመጣ ሄዳለች በይልኝ። እሺ ለእሷ አታስቢ። ቻው። ችግር የለውም። እሺ አመሰግናለሁ። እሺ እንዴት ነህ? አለሁ። በእናትህ እዚህ ቤት መመላለስ ስልችት ነው ያለኝ። በጣም እያስጠላኝ ነው። ለምን ደህና ልጅ የለህ? የባለፈው ምን ሆነችብሽ? የእሷን ቶ የእሷ የሚወራ አይደለም። ሌላ። እሺ ያችኛዋ ሲያት እስቲ። እሷ እኔ ጋር ነበረች። አልፈልግም። እሷስ?
እንዴት መልካም ልጅ ነሽ። ሁለት ልጆች አሏት፣ ግን መኝታ ቤት ትፈልጋለች። አይ አልፈልጋትም። ሌላ እሷን ያት ከፈረንጅ ቤት ነው የወጣችሁ። ፈረንጆቹ ስለሄዱ እንጂ የምትወጣም ጎበዝ ልጅ ነበረች። ሙያ ባትችል እንኳን እኔ አስለምዳት። ሙያን ያልሽው ሙያ ከእሷ በላይ ላሳር ነው። በአንድ ድስት ሁለት ወጥ የምትሰራ ናት። አልጫና ቀይ ስትሰራ ደግሞ በስማ በቃ ትሁና። እሷ ትሁንልሽ። የተያዧን ነይ ተነሽ፣ አንቺ ተነሽ፣ ነይ ምን ቅርጽ ያደርግሻል? አንተ ደግሞ በሞላች ካታካብ ምንድነው የሞላው ችግር? በእርግጥ መንገድ ላይ ሲርመሰመሱ ታያቸው እኮ ብዙ ናቸው፣ ግን በየምክንያቱ ኖ ሲሉ እንደሌሉ ይገባሃል። አፉሻ ተሆነች። አሁን ማስመጥ ያቅታል። አንተ ደግሞ ጋቢና ብቻ ነው እንደምትመለከተው። እሱማ ስትዞር ጀርባውንም ልታዩ ትችላለህ። አይደለም ቀለበት አድርጋለች እኮ ተይዛለች። አንተ አትመስልም እንጂ አበጥረ ነው የምታየው። እና ምን ብለህ ተፋታ? ተያዥ የለኝም ብዬ ነዋ። ልብስ ላምጣ ተያዥ የለኝምና ነገ እመጣለሁ አልኳት። ስልኳን ተቀብያት ነው የመጣሁት። ደግሞ የሆነ ሰራተኛ ምናምን ጠሮባታል መሰለኝ። ሙጥኛ አላለችብኝም። እንዴት ልፋታት? በስመ አብ። ግን እኮ ምርጥ ሀሳብ ነው። ለምን የተወሰነ ጊዜ አትገባም? ማለት የመላኩ ዱርዬዎች ከሚያባርሩ፣ የዛ ጭራቅ ዱርዬዎች ከሚያባርሩ ዝም ብለህ ስትሯሯጥ ከምትውል የተወሰነ ጊዜ እሷ ጋር ብታሳልፍ አይሻል? ምን ችግር አለው? ጠዋት ወጥተው ማታን የሚገቡት። በዛ ላይ ጓደኞቹ የፊልም ባለሙያንን ምናምን ይሉ የለ ትንሽ ሜካፕ ትሰራለህ፣ ማንም አያውቅም። ማለት እኮ እኔ ሴቶኜ ያማት እንዴ ምን ታሳብ እባክሽ አዲሷ ሰራተኛሽ እንዴት ናት? ምንም አትልም፣ ደህና ነች። ግን የሆነ ዝምተኛ ነገር ነች። አይ እንዳትወጣብሽ መንከባከብ ነው። እውነትሽን ነው። አሁንማ ምንም አይነት ነገር ብታጠፋ እንኳን እንከባከባታለሁ እንጂ አልናገራት። እኔ የምልሽ ወንድምሽ ደህና ነው? ዋ ይሄ ሀዘኔታ ብቻ ወደ ፍቅር እንዳይ። ባፈቅስ ምን ይወጣልኛል? አንቺ እሱ ሴት ምናምን ነገር አያውቅም። እንደውም አባቢ ሚስት አግብተህ ምናምን ጠብቀኝ ብሎት ነው ሄደው። ግን በጣም አይናፋር ስለሆነ ብታይ ምን ማድረግ እንዳለበት እንኳን አያውቅም። ግራ ግብት ነው ያለው እኮ። እኔም እኮ ለዛ ብዬ ነው። ሄሎ የኔ ፍቅር እንዴት ነህ? ምንድን ነው የሚያስለቅስህ? ሌላ ምንድን ነው የምታለቅሰው? አልቻልኩም። ምኑን ነው ያልቻልከው? እሺ 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 በቃ እሺ፣ አግኝቼ አወራሃለሁ። እሺ እሺ። ቀኛ ተብየው
ደግሞ ምን ሆኖ ይሆን? አንተ የሆነ ነገር ሲደርስብህ ካልተነፈረ ካታውቁም እንዴ? የዛሬ በጣም ከባድ ነው። በፍቅራችን ይልብሽ አንድ ያልቅስ። ይኸውልህ ሰውዬ፣ ከዚህ በኋላ የምታለቅስ ከሆነ ተነስቼ ጥዬ ነው የምሄደው። ማይ አፈቅርሻለሁ እኮ ከአንቺ ሌላ ሴት አልፈልግም። ታዲያ ምን አስለቅስ? ትናንት ከአንቺ እንደተለያየ አባባ ለገሱ። እሺ ሌላ እሺ ይሁንሽ። አንቺን እንዴት መተው እችላለሁ? ታዲያ ምን ማድረግ ይቻላል? ይሄ እኮ አስተዳደግ ያመጣብህ ተጽዕኖ ነው። ያው ታውቂያለሽ ያሳደጉኝ እማማና አባባ ናቸው። ስለዚህ ከእነሱ ፈቃድ ውጭ መሆናቸው እነሱን አስፈቅጄ ቀጥል ካሉኝ አብረን እንቀጥላለን። በፊትም የነበርሽበት ቤት እንደዚህ ነበር የምትንከባከቢያቸው? አዎ። ባለቤቱት ምን ነው ቀረች? ባለቤቴ እኮ አይደለችም፣ እህቴ ናት። ማይ ሄሎ፣ የኔስትሊ ማልበል ይቅርታ ያውቁኝም ጋሽ ዘመድ ናቸው መሰል። ሄሎ ምን ላድርግ ብለህ ነው አባዬ? ያው አንተን ለማስደሰት እኮ ብዬ ነው። አንተ ግን ጤናህን እንዴት ነህ? አልገባችም። እሺ ሰላም ደር አባዬ። እኔ ምን ሻብኝ እና ሀገርሽ ልጅ ባል ምናምን የለኝም እያልሽኝ ነው? አይ ማሂ፣ እኔ እኮ የገጠር ልጅ አይደለሁም፣ የከተማ ሰው እኮ ነኝ። አይገርም? ሁኔታሽ እንደዛ ስለሆነ ነው የጠየቅኩሽ። ግን የከተማ ልጅ ሆኖ ሰው ቤት ማለት አይከብድም? እሱማ ይከብዳል፣ ግን ያው ከዚህ የባሰ መለመን አለ አይደል? ይልቅ እሱን ተይው፣ ሌላ ጊዜ አጫውትሻለሁ። ማሂ፣ እስኪ ስለ ፍቅር ህይወትሽ አጫውች። የኔ ፍቅር ታሪክ ምን የሚነገር ነገር አለው ብለሽ? እና ተገርማለህ። ሰርጉላያችሁን ጠበስካታል? እንዴ አንተ ምን ሆነሃል? እኔ አልጠበስኳትም። ስሜን አታጥፋ። ለአባትህ ነገርካቸው አይደል? ምን ሆኖ መሰለህ? ይኸውልህ እሱ ሲደውል እሷ አነሳች። አያውቅም ሴት እንዳለ እዛ ቤት እና በቃ ሲገናኝን ጉዳዩ ደስ ይበለው ብዬ ዝም አልኩት። ገቢ ነዋ። ፍሬቻው አሪፍ ነው። ምን ሆነሃል? እኔ አልተመለከትኩም። ሰራተኛችን እኮ ናት። እባክህ ስንት የቤት ባለቤቶች ናቸው ከሰርጉላያቸው የሚጣበሱትና የሚወዱት? ይሄን አታውቅምና ነው? እኔ አላሰብኩበትም። እንዴ ለእኔ አስተዋውቀኝና እኔ ልጅ ነው። የምሬን እኮ። ኧረ በእናትህ ቺኳ የሌለ ተመችታኛለች። እውነት ፎንቃ ምናምን ነገር ሳይገባልኝ አልቀርም። ኧረ እባክሽ እንዴ! በአንዴ የቤቱ ባለቤት መሆን አማረሽ እንዴ? እውነቴን እኮ ነው። ኧረ ይቻምሽ። እኔ ግን የደወልኩት አንድ ሰርፕራይዝ ልነግርሽ ነው። ምን ተገኘ? ዲሲፕሊን ኮሚቴው እኮ ወደ ስራ እንድትመለስ ወሰነ። ኧረ በእናትህ አትቀልድ። በእናትህ እውነቴን ነው። ከውስጥ አዋቂ ምንጭ ነው የሰማሁት። ግን አልጸደቀም። ግን ያው ያጸድቁታል።
ዋው 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 በጣም አሪፍ ነበር። ግን ምን ዋጋ አለው? ቆይ አሁን እንዴት ብዬ ነው በነፃነት የምንቀሳቀሰው? እስቲ ስልኩ ቁጭ አድርገው። የምንላቀቅ መስሎት እንዲህ በዋዛ መቼም አልተውም። ምን ሆነሃል መሌ? ለዚህ ነው እንደ የጠራው? ደግሞ ስንቱን አስፈራርተህ ትችላለህ? እሺ ና ምን አሰብክ ታዲያ? ምኑ ለምን የጠራው? አሃ እንዴ አንተ ያመሃል እንዴ? አሪፍ ችክ እኮ ነች። እኔ እንደውም እንደዚህ ያልጠበቅኳት። እና ምን ላድርግ? ይኸውልህ አንተ ሌላ ሴት በመፈለግ ጊዜ አታባክን። እሱ ራሱ አመቻችቶ እዚህ ድረስ ይዞልህ መጣ። ስለዚህ እንደምንም ብለህ ግባላት። ቆይ ይኸውልህ መሌ፣ ምን እናድርግ መሰለህ? እያት መጀመሪያ በደንብ አሁን በደንብ ገምግማት። ልጥራት። አበበች አበበች። አቤት ጠሩኝ? አዎ በቃን ሻዩ ጠጡ እንጂ ለእናንተ እኮ ነው ያፈላሁት። ጠጣን። ቆንጆ ሻይ ነው፣ ወደነዋል። በጣም ይጣፍጥ። አይ በቃው እሱም በቃ። አንተ አጭበርባሪ የማትታወቅ ይመስልሃል? ሌባ አሁን በአንተ ቤት የማትታወቅ የማትታይ መስሎ ነው አይደል? አሁን ባለህበት ለማንኛውም ስጨርስ እደውልልህና ታቃብለኛለህ። እሺ በልቻው። ምን ነው አመመሽ? አይ ማለት ማንኪያው ወድቆብኝ። ማንኪያው የት አለ? አነሳሁት። አመሰግናለሁ። በእኔ ጉዳይ እያስጨነቅኩ ያንተን ጉዳይ ረሳ ነው አይደል? ችግር የለውም፣ ጊዜ ስላለን እናወራዋለን። መቼ ነው ግን በረራ? ትኬት አልቆረጥክም አይደል? አዎ አልቆረጥኩም፣ ሰሞኑን ነው። እናም የኢትዮጵያን ጥለህልን ልትሄድ ነው? እኔ ጭንቅ ያለኝ እዚህ የአራጣ አበዳሪ ጉዳይ ነው። አበበን ካላመጣ ብሎ ወጥሮ ይዞኛል። እሱን ደግሞ የትም ላገኘው አልቻልኩም። ምን ውስጥ እንደገባ ነው ያጣሁት። ገጠር ሁሉ ደወልኩ፣ የለም። ተው እንጂ። በየቦታው ብዙ መረጃ የሚሰጡት ሰዎች አሉት። ለዚሁ ነው የሚሸሸገው። ቀኑ ሲደርስ ጉዞ እንዳያስታጉልብኝ ነው የሰጋሁት። እኔ ባበበሽ ፍቅር ልቤ ውልቅ ብሏል። አንተ ባበበ። እኔ እናንተ የእውነት ፍቅረኛሞች ነን? እንደ ፍቅረኛሞችስ የሚያመሳስለን ነገር አለ? ቆይሽ እኔ ምን ላድርግ? እናት አባትን አክብር የሚለውን የፈጣሪ ቃል ጣስ ነው የምትይ? አንተ እኮ ታስፈልገኛለህ። ቆይ ፍቅረኛ አለኝ ነው የለኝም ነው የምለው? ወይኔ እማዬ መጣች። በቃ በኋላ እደውልልሻለሁ። እሺ? ሄሎ ወይ ጣጣ! ምን አይነት ጉድ ነው የገጠመኝ? አንድ ነገርማ መወሰን አለብኝ። ይኸውልህ ተክሉ፣ ግድ የለም እኔ የምልህን ነገር አድርግ። ምን ላድርግ? እንደምታውቀው አብዛኞቹ የቤት ሰራተኞች የማታ ተማሪዎች ናቸው። እሷ ደግሞ ምንም አትማሪ። ስለዚህ የሆነ የቋንቋ ትምህርት ቤት ውስጥ የማታ አስገባል። ከዛ በሚመች ሰዓት እያደረስክ ትመልሳታለህ። ከዛ ከሂደት በኋላ ምናልባት ካንተ ፍቅር ሊይዛት ይችላል። ይሄ ጥሩ ሀሳብ ነው። ይሄ አሪፍ ሀሳብ ነው። ኧረ አቤ ቀስ በይ፣ እጅሽ በጣም ነው የሚያመው። የሚገርምሽ ታናሽ እህቴን ራሱ ስሰራት እንዲህ ነበር ማለት። እኔ የምለው ታናሽ እህትሽ ግን ደህና ናት?
ደህና ናት። ያው እዚህ መሆን ሲያስጠላት ናዝሬት አክስቷ ጋር ሄደች። ወይ ወንድ ልጅን እኮ ማመን በጣም ከባድ ነው። በጣም እንጂ በጣም። ወንድ ልጅ እንደዛ ምኛው አብሬው እየኖርኩ እንዴት የገዛቴን ይደፍራታል? ደግሞ የፈለጉትን እስኪያገኙ ድረስ ነው ወደድኩሽ አበድኩልሽ ምናምን የሚሉት። ቆይ ስንት አመት ነው የተፈረደበት? 5 አመት ነው የተፈረደበት። ያው እሱም ታሰረ፣ የቴም ሄደች። እኔም የሚከፍለው ሳጣ ከቤት አባረሩ። አይዞሽ እሺ አቤ፣ እኔ በጣም ጥሩ ወዳጅ ሆንሻለሁ። ደግሞ በማንኛውም ሁኔታ ውስጥ ምንም አይነት ነገር ብትፈልጊ ነው ያለሁልሽ። እሺ እንዳታስቢ። በቃ እንግዲህ ከዚህ በኋላ በርተሽ ነው መማር ያለብሽ። አንቺ እኮ ከማንም አታንቺም። ለዚህ ነው እዚህ ያስመዘገብኩሽ። እኔ እኮ መማር አልፈልግም። ደግሞ ደሞዜም ለዚህ አትበቃም። እንዴ አንቺ አትከፊም። ክፍያውን ማን ነው የሚከፍለው እኮ? በዛ ላይ ደግሞ የሆነ ጊዜ እኔው ራሴ አመጣሻለሁ ወስድሻለሁ። እኔ ግን ቢቀርብኝ ነው የሚሻለው። አንተ ካልክሽ ከሽ እኔ ቆንጆ እቅዴ ሊሳካ ነው ማለት ነው። የምን እቅድ? እቅድ አልኩኝ። እንዴት ማለቴ ሄሎ ማይ፣ እንዴት ነሽ? እግዚአብሔር ይመስገን። ማልበይ እኔም እንዳንቺ ችግረኛ የሆንኩ የችግርሽ ተጋሪ። ይቅርታ ስልክ ተሳስቶብኝ መሆን አለበት። እኔ ምንም አይነት ችግር የለብኝም። ማለት ለማድረሽ? አዎ ነኝ። ማልበል አታውቂኝም። ከአሁን በኋላ ግን በደንብ ታውቂኛለሽ። ስልኬን ማን ነው የሰጠ? በነገራችን ላይ ዛሬ ጠዋት ታክሲ ውስጥ ስሳፈር ከኋላ ወንበር ላይ ትዳር ፈላጊ ተብሎ ስልክሽ ተጽፎ አየሁ። ከዛ እንደኔ ናት ብዬ ደወልኩልሽ። ወይኔ ጉዴ! እውነትህን ነው? ቆይ ጽፈሽ ነበር እንዴ? ማለቴ በጣም ደስ አለሽ። አይ አልጻፍኩም። አንድ በጣም እብድ የሆነች ጓደኛ አለችኝ፣ የሷ ስራ ነው። ግን ይቅርታ እኔ እንደዚህ አይነት ሴት አይደለሁም። እሺ ምን ባለ ትዳር ነሽ? ሳይሆን በቃ አልጻፍኩም ለማለት ነው። በጣም ጥሩ። ያም ሆነ ይሄ ግን ስላወኩሽ በጣም ደስ ብሎኛል። አንተ ባለ ትዳር አይደለህ? አለኝ እንጂ ማለቴ ከዚህ በኋላ ይኖረኛል። በዚህ ሰዓት ከሌላ ሴት ጋር ስታወራ ዝም ትልሃለች? ከእርሷ ጋር እንደማወራ? ማናት እሷ? አንቺ ነሻ። እሺ መጣው እኮ አፍጥኛዋ። አታጠልፋት እንጂ እኔ አመጣልሻለሁ። ከመቼ ጀምሮ እንዴ? ላቤ እኮ ነው። ዛሬ ብጀምር ሆናለ። እውነትህን ነው? አቡ አባቡዬ
ዛሬ እኮ ሮብ ነው ትቆያላችሁ ብዬ እኮ ነው። ገላገልሽ ማይ ይኸውልሽ ዛሬ ሮብ ነው እኔም አልበላም እንድሸኝሽ ከፈለክ ነው ውጪ ነይ ምን አማረሽ? ቢያምረኝ እስከ የት አመጣለሁ? ወይ አንቺ ማታመጪው የለም። ማይ ለምን ግን አንድ ጨዋታ አንጫወትም? የምን ጨዋታ? ለምን አንላፍ? ልፊያ ይሄ እንደዛን አእምሯችንን ካዝናናን ህፃን ብንሆንስ? ስልኩን ሴቭ አላደረኩትም ለማለት ነው። ይቅርታ ማለት ነው። ትላንትና ስደውልልሽ ስልክ ዝግ ነበር። የታክሲ ወዳጅ ሄይ አንተ አምረራ ልጠብሰኝ ነው እንዴ? ባንጋባ እንኳን የስልክ ወዳጆችን ነው ብዬ እኮ። እንደማንጋባ በምን አወክ? እንዲህ ያልሽማ ልቤን አታጓጉ። ሌላ ጅንጀና የለህም? ጅንጀና? የሚገርምሽ አንቺን ለመጀጀን ቀኑ ሙሉ የጅንጀና መጽሐፍ ሳነብ ነበር ያልኩት። ጅንጀነኛ ታዲያ? ጅንጀና እሺ ከስንት እስከ ስንት መዝኛለሽ? ምንም አልልም። ከ40 እስከ 60 ጥሩ ኮንዶሚኒየም ይወጣሻል። እሺ ቆዳ ስፋትሽስ? 45 ሄክታር አይደለም። ልጅንጅን ብዬ ባቡር መያዣሉ ነው። ለዝጋው እንዴ ሰው? ለምን ትዘጋዋለህ? ተሸነፍክ እንዴ? የሚገባ እንጂ። እሺ ቃንቺ ጀንጂ እሺ ያኔ ወድ ይሄን የመሰለ ድምጽ ማን ነው ያደለ? እኔ እንጃ ፈጣሪ መሰለኝ። ፈጣሪ አንተን እንዲያድለኝ ተመኘው። ድምፅህን ከሰማሁበት ጊዜ ጀምሮ ልቤ እንደ ቅቤ ቅልጥ ነው ያለኝ። መቼ ነው የማገኘህ? በተመቸሽ ጊዜና ሰዓት የትም ቦታ ታገኘኛለሽ። አይ እንዲህ ነው የሚጀነጀነው። በፈለክበት ጊዜና ቦታ የፈለከውን ሰው ታገኛለህ። በእናትሽ አታቁም። ቀጥይ በእናትሽ። ፈታና ቀለል ያልክ ሰው ትመስላለህ። እንደምለ አሬ ተኩሉ የሚሉት ጀልጋጋ የሌለ እንዴ ፎንቃ ገብቶለታል መሰለኝ። ኔትወርክ ሁሉ እያጨናነቀው። እሷ ግን የሌለ ትከይፋለች። እውነት
በቃ ዝም ብላ ትስበኛለች ታውቃለህ። ፎንቃ ምናምንማ ሳይገባልኝ አልቀርም። ኧረ በእናትህ ቡና ጥጄ ነው የመጣሁት ኋላ እንዳልዋረድ። በል በቃቸው። አቢ ምን ሆነሻል? ምን ሆነሻል? ነይ እስኪ አንዴ ነው ነይ። አቢ ምን ነው ፈዘሽ? አምቡላንስሽ ጭራች እንዴ? ለአምቡላንስሽ ጭራች ማፈኛ ልስጥሽ ያለሽም? መጣሁ ጠብቂኝ እሺ? ኦኬ ለጫትሽ ማፈኛ ነው። በቃ ተጠቀሚው እሺ? ሂጂ ተጠቀሚ። አቤ አንቺ አቤ አበበች አቤ ምን ሆነሻል? አሞሻል እንዴ? ኧረ ጤነኛ ነኝ። ምን ነው ማሂ? ሁሌ እንደዚህ ነው የሚፈስሽ? ምኑ ትለኛለች እንዴ? ፔሬድሽ ነው? ፔሬድሽ እንደውም እኮ ዶክተሩ አሁን ቀንሷል ብሎኛል። ጭራሽ ቀንሷል? ጤነኛማ መስኝም። ቆይ ታክመሽ ታውቂያለሽ? አዎ እንደውም እድለኛ ነሽ ከነጭራሹ የማያያለ ብሎኛል። እንዴት ሆኖ? እንጃ ሁሉም እንቁላሎች ናቸው በአንድ ጊዜ የሚወጡት ነው ያለው። ውሃ ሙቂና እግርሽን ዘብዝፊ። ቆይ ራስሽን አያምሽም? ኧረ ልቤን ነው የሚያመኝ።
እና በስልክ ፍቅረኛ ጠበስኩ ነው የምትይኝ? ወይኔ ድምፁ እንዴት ያማልላል መሰለሽ። ቆይ ግን ሁሌ ታወራላችሁ? አሁንማ ድምፁን ካልሰማው ራሱ እንቅልፍም ብያለኝ ነው እስካገኘው ድረስ እንዴት እንደቸኩልኩኝ። እንዳሰብሽ ቆንጆ ባይሆንስ? አይሁና መልክ ምን ዋጋ አለው? አታዩም እንደ ያንን ጅል ከረፈፍ መልክ ይዞ ሲጃጃልብኝ? ኦ የሆነ ሰው ስም ስጠራ መጣ። ይቅርታ አድርጊልኝ፣ በድዬሻለሁ። ሰውዬ አታዋርደኝ፣ ይሄ ስራ ቦታዬ ነው። እሺ ይቅርታ አድርጊልኝ። ተነስ ሰውዬ፣ አታዋርደኝ። ተነስ ተነስ ተነስ። እኮ ይቅርታ ካላረግሽኝ ያለን። እንደውም አንድ ነገር ልንገርህ፣ ካሁን በኋላ ካንተ ጋር ምንም አይነት የፍቅር ግንኙነት የለኝም። ተነስ ተነስ። እኔም እኮ እንድንቀጥል አይደለም የመጣሁት። እናትና አባቴ ሚስት አጭተውልኝ ላገባ ነው እና የፍቅር ጊዜሽን ስላባከንኩብሽ ይቅርታ ልጠይቅሽ ነው። የምር አስተዋይ ሰው ነህ። አዎ የሴት ልጅ እድሜና ተቅማጥ ካመለጠ አመለጠም፣ መመለሻም የለም። ያው ትርፉ ውርደት ነው። ማይ ወይ አቤ፣ አንድ ነገር ላስቸግርሽ ነበር። በጣም ይቅርታ ግን መሄድ አለብኝ። ምን ነው? በሰላም ችግር አለ እንዴ? ተያዥ የነበረው አጎት ያለ አይደል? አዎ። የእሱ ልጅ መኪና አደጋ ደረሰብኝ። በስመ አብ! ምን ነው ማለቴ? በጣም ተጎዳ መሰለኝ። ዛሬ ሂጂ ነገ ማታ ልምጣ። ችግር የለውም አቤ፣ ሂጂ። አቤ ግን ነገን እንዳታድርሺ። አመሰግናለሁ ማሂ። ወይኔ አብዬ በጣም ይቅርታ። ዝም አልኩሽ አይደለም? አይደለም፣ እስከ ነገ ማታ የሚያስፈልገውን ስራ ሁሉ ስለሰራው ስራ መቅረት አይጠበቅብሽ። እሺ አብዬ በጣም አመሰግናለሁ። እሺ ሰላም። እና እባክሽ ተመችቶሻል? የሰው ቤት እንጀራ የሰው ቤት ነው ምናምን የሚለውን እየዘፈች ትዝ ይልሻል? ግን ድሮ የአያሌው መስፍንን ዘፈኖች እናቴ ናፈቅሽ ምናምን ሲባል እኮ ገረድ አስለቃሽ ነበር የሚባለው። እና የሱን ዘፈን ነው መሰለኝ። እኔ የምልሽ ክብረ ንጽህናሽን ግን ለማለት ሰጪ ያው ከሁለት አንዳቸው ማግኘታቸው አይቀርም። እና ግን ምን ብላ አስፈቅድ ወጣ? ከማይ ጋር ነገ በጣም ከባድ ቀጠሮ አለ። ጭራሽ ተያዥ ያለ አይደል ያስቀጠረኝ? መኪና አደጋ ደረሰበት አልኩት። ና ግደለኛ፣ ና ግደል። ስልክ እየጠራለ ማለት ነው። እሷ ናት። እሺ ሄሎ። የማንን ልብ ለማንጠልጠል ነው ቶሎ ማታነሳው? የኔ ነገረኛ ቀኑ እንዴት እንደረዘመብኝ ልነግርሽ አልችልም። ነገ እንደማገኝሽ ሳቅ ደግሞ ሌሊቱን እንዴት ልገፋው እንደሆነ ሳስበው በጣም ጨንቆኛል። እኔም እንደዛው። ክፋቱ ግን ብዙ ሰዓት መቆየት አንችልም። እንዴ? ለምን? ሰራተኛችን ፍቃድ ብላ ሄዳለች እና ቶሎ ወደ ቤት መመለስ አለብኝ። እኔ የምልሽ ለምንድን ነው ግን ድሮ ማቅሽ መሰለኝ? እስካይሽ በጣም ጓጉቻለሁ። እኔም እስካይ በጣም ነው የጓጓሁት።
እኔ የምልሽ ግን እስከ ዛሬ ከእንዳንቺ አይነት ቀፋፊ ጋር ነበረ እንደዚህ ሳወራ ነበር? እኔ ራሱ በጣም ነው የምታስጠላው ቀፋፊ። በነገራችን ላይ የሆነ ቦታ ማቅ ይመስለኛል። በጣም ግን አድናቂሽ ነኝ። የሚገርምሽ አንዳንድ ሰዎች በድምጽ የሚያውቁትን ሰው በአካል ሲያገኙት እውነታውና ግምታቸው በጣም ይለያያል። አንቺ ግን በድምጽም ሰምተሽ በልብሽ ውስጥ እኔን የመሰለ ልጅ በማሰብሽ በጣም እድለኛ ነኝ። አንሹ ሄሎ አቡ እንዴት ነሽ? ጠፋሽብኝ እኮ። ማህ ያልነገረችም እንዴ? ሆስፒታል እኮ ነኝ። ነግራኛለች። አንቺ ግን እንዴት ነሽ? ደህና ነሽ አይደል? አዎ አታስብ እሺ። እኔ የምልሽ አቡዬ ማታ ከትምህርት ቤት ስትመጪ እኔ ነኝ እሺ ማደርስሽ። እንደማጫውትሽ ቁም ነገር አለ። እሺ በቃ እሺ አታስብ እሺ። እውነት በጣም አሪፍ ጊዜ ነበር ያሳለፍነው። በጣም ደስ ብሎኛል። እኔ ራሱ በጣም ነው ደስ ያለኝ። አመሰግናለሁ አብረኝ ስላሳለፍክ። እኔ ምን ለምን አናምሽ? አሪፍ ሀሳብ ነበረ፣ ግን ያው ቀጠሮ አለኝ አልችልም ስላልሽኝ አንድ የሥራ ፕሮግራም ያዝኩ። እንዴት ላድርግ በእናትሽ? በቃ እሺ፣ ጥፋቱ የኔ ነው። ታክሲ አስይዘኝና እንሂድ። እሺ ይኸውልሽ አቡዬ ዛሬ እንደው የመጣ ይምጣ እንጂ ልቤ ውስጥ ያለውን ነገር ፍርጥ አድርጌ ነው የምነግርሽ። አቡዬ በጣም ወድጄሻለሁ። ከባድ ፍቅር ነው የያዘኝ። ከአንቺ ውጭ ከማንም ሰው ጋር መኖር አልፈልግም። ታገቢኛለሽ? ኧረ በእናትህ ተነስ፣ ሰው እያየን። ይሄ ማንም የፈለገ በዚህ ሰዓት አንቺ ብቻ ነሽ እናቴ።
እሺ በይኝ። ይኸው እገባለሁ። ተነስ። የሰርግ ዕለት ከበሮ ተመታ። አቡዬ እሺ ካልሽ አይቀር ልሳምሽ? አይ ስርዓት ያዝ። እሺ ከዛስ? እንዴ ከዛ አለኝ የምለውን ድፍረት በሙሉ አሰባስቤ ሄጄ ታገብኛለሽ ብዬ ከችቻል አልኩ። እሺ አትልም እና ለምን ለአባት ልታሳያቸው ነው? ኧረ ተወኝ በቃ። የአባትና የእናቴ አምላክ ጸሎቴን ሰማ። ወይ አሎ አሎ፣ በቃ ይሰማል። ሲጀመር ወይ መጀመሪያ እንዳያችሁት ልትነግሩኝ አይገባም ነበር። እንዲሁ እንደ ቀላል ነገር አመለጠኝ ስትል ትንሽ አታፍርም? ገንዘቤን ትመልሱታላችሁ እና በዚህ ቀሽም ምክንያት መንገዴ ይስተጓጎል። እናንተ ችግሬ በፍጹም አልገባችሁም። ነገር አየሁና በጣም ቀና ተናግሬ እኮ ነው የደወልኩት። ስብሰባ ላይ ነን። በኋላ ልደውልልሽ? እሺ። አሎ፣ ሰላም ነህ አንተ? አዎ አባረለኝ። አታስብ፣ ችግር የለውም። ችግር የለም አባ፣ እሱ የሚያሳስብ ነገር አይደለም። አባ ያንተ ጤንነት ብቻ ነው የሚያሳስበን። ሰላም ተመለስልኝ። እሺ አባ፣ በቃ እሺ። ሌሊት ነው በረራው? በቃ እሺ፣ ልትነሳ ስትል ደውልልኝ። እሺ አባ፣ አታስብ፣ ምንም ችግር የለውም። እሺ እሺ እሺ፣ ሰላም ግባባቸው።
ሊመጣ ነው በቃ እመጣለሁ ነው ያለኝ። እኔ ታዲያ አንተስ ነገር እንዴት ነው? እኮ ግራ ገባኝ። እኔ የምለው ግን ከሰራተኛ ጋር ፍቅር አይከብድም? እሱማ ትንሽ ይከብዳል። ያው የመክበድ ነገር አለ፣ ግን እኮ ከፍቅር አይበልጥም። አባዬ እኮ አስጨነቀኝ፣ ነፍሴ እንዳልጨነቀ ቢያንስ ሞቶ ከምጸጸት ደስ የሚለውን ነገር ላደርግ ነው። እኔ የምልህ በቃ አነጋግሪያትና አብራሪያ ችግር የለም አናግረናል። ያው እስከ ጊዜ ሄሎ፣ ጤና ይስጥልኝ። ማን ልበል? ተደውሎልኝ ነበር። እግዚአብሔር ይመስገን። ማን ልበል? ኃይሉ፣ እንዴት ነህ? ኧረ እባክህ። እሺ፣ በጣም አመሰግናለሁ። እሺ፣ እመጣለሁ። እሺ። አቤት ማን ይጠራ? አቤ ነክፈች ይላልናች ማሳጅ ይቆያል። አቤ ማይ አድርጊም አይበርድሽም? ናይፍችልኝ እንጂ ይኸውልሽ አቤ፣ ወንድሜ በጣም ጥሩና የዋ ነው። በቃ ስለ ስራው ነው የሚያስበው። አሁን ግን ትዳር ለመያዝ እንዳሰበ ሲነግረኝ በጣም ነው ደስ ያለኝ። አሁን የኔንም ህይወት መስመር ማስያዝ አለብኝ። በቃ ነገሩን ሳሳጥረው ማለት በቃ አባታችን ነገር ሊመጣ ስለሆነ ካለብን ነገር አንጻር አንቺ ቤት አትሁኝ። ገብቶሻል አይደል ሀሳቤ? አንተ አታፍርም እንዴ? ዘላለምን ሰው ቤት ተቀጥረ መስራት ነው የምታስበው? አርፈህ ሂድና ደብዳቤን ተቀበል እባክህ።
እውነትህን እኮ ነው። ከዛ ጀልጋጋ ጋር በመፋታት የራሱ ትልቅ ረፍት ነው። ግን ማይ በጣም ታሳዝነኛለች። እውነት የሆነ ቀን እዛው ቆየች ትንሽ ነገር ባግዛት ደስ ይለኛል። ሩዲያ ምን ያሟዝዛል? አርፌድና ደብዳቤውን ተቀበልና ስራ ጀምር። አለዛ ለተክሉ ወንድ እንደወቅቅጩ ነግሬው ከዛ ይለይል። እንዲያማ እንዴ ብር ያታካብድ እንጂ እኔ ስራ አልሰራም አላልኩም። ያው ለሄደ ደብዳቤውን ካልተቀበልክ በግል በፈቃዱ ነው ስራ የለቀቀው ብለው የ3 ወር ደሞዝን እንኳን ሳይሰጥ ያባርሯል። ዲፕላን ቻፓይ ትንሽ አትቆርስም? ይልቅ ልጅ አትጨነቅ፣ ስራ ክቡር ነው። ስንቶቹ ናቸው ከሊስትሮነት ከታክሲ ረዳትነት ተነስቶ ትልቅ ደረጃ የደረሱት? አንተ የሚያጫት ልጅ ሰው ቤት ብታገኛትም ጠንክራችሁ ከሰራችሁ ነገ ትልቅ ደረጃ ትደርሳላችሁ። አንተ ከወደድካት ደግሞ እኔም ደስ ይለኛል። እሺ አባዬ ልክ ነህ። ያንቺስ ምንድን ነው የሚሰራው? የኔ አባ በዲሲፕሊን ምክንያት ተባሮ ነበር። አሁን ግን መልሰው ቀጥረውታል። ይሄ ማወሮ በላ ነው አይደለም አባ። ለነገሩ ይህን ሁሉ ጉዱን አውጥቶ ከነገረሽ ጨዋ ሰው ነው ማለት ነው። ታዲያ ሰሞኑን ለምን ቤት ጠርታችኋቸው ምሳ ጋብዟቸዋቸው እኔን አታስተዋውቁኝ? አሪፍ ሀሳብ። ጥሩ። አባትሽ ግን አያስፈሩ? ምን ነው ፈራ እንዴ? አይ ምን ሆኜ እንደሚመጣ ሳስበው በጣም ፈራው። ረሱ አያጨናንቅ። ፈታ በል። ተኩስ ተደባዳቢ ስሙን እንዴት አወቀው? ማለቴ ከዚህ በፊት ነግሬሃለሁ እንዴ? አዎ እንዴ ረሳሽ እንዴ? ነግረሽኛል እኮ። የእሱም ፍቅረኛ ትመጣለች። ኧረ እባክሽ። ዋው በጣም ቆንጆ እንደምትሆን ጥርጥር የለኝም። እንደዛ ከሆነ በቃ እሷን ጠብሳታለሁ። የወንድሜን ዱላ ከቻልከው ትችላለህ። ማይ በጣም አፈቅርሻለሁ። እኔም በጣም ነው የማፈቅር። ቀለበቱ የት ነው ያለው? ቀለበቱ የት ነው ያለው? የገዛንላት ቀለበት ቀለበቱ አሁን እዛ ቁም ሳጥን ውስጥ ነው ያደረኩት። በሆነ መላማ እጄ ማስገባት አለብኝ። አተኛ እንዴ ቀለበት እኮ ነው። በቃ ተክሉን አንጣልኝ በላ። ገንዘቡን ይዞ ሄዷል። ስለዚህ ግርግር ምናምን መፈጠር የለበትም። ሰው አለ ምናምን እዚህ አካባቢ ላይ። ስለዚህ መስጠት ያለብን ነገር ታቀብላለህ። ይህንን ይዘህ የምትዞረው አምልጥ በቃ። አንተ ቆይ ሲጀመር ለምን ወሰድከው? ማለት ለኪልኝ ብለህ አስለክተህ እዛው ከዛ ድጋሚ አውልቀህ ሰርፕራይዝ ልታረጋት ነበረ? እና ምን ላድርግ? ይህን አጋጣሚ ያገኘዋለሁ ብዬ እኮ አላሰብኩም ነበር። ደግሞ በሌለ የሚል ጫቅጭቃ አስገዝተኸኝ፣ አሁን ደግሞ ሌላ መፈለግ የማይታሰብ አስበዋለሁ። ይሄ ቀን ለእኔ በጣም ትልቅ ቀን ነው። በጣም በምትወደው አባቷ ፊት፣ በታላቅ ወንድሟ ፊት ይህን ክብር ማግኘት አስበዋል። ምን ይሻለናል? ፕሮግራሙን አለማበላሸት፣ ከዛም በሆነ መላ ቀለበቱን እጄ ማስገባት በቃ። ስማ ደግሞ ቀለበቱን አወጣለሁ ብለህ ሌላ ጣጣ ውስጥ እንዳትገባ።
አንቺ እኮ ካሜራማን ከምትሆኚ ዝም ብለሽ ሜካፕ አርቲስት ብትሆኚ ነበር የሚሻልሽ። አሁን አሪፍ ነው። አበበች የለች አበበች የለች። አታነሳ? ይጠራል እኮ ግን ስንት ሰዓት ሆነ? እንደ ነገር እኮ ስትንከረፈፋ ሶስት ደም። አይ ይቺ እንደዛ አይነቱ አይደለችም። ግድ የለህም ነው ቀሩ እንዴ? የእሱ ናት የቆየችው። አባይኔ ግን እየመጣ ነው፣ ደርሷል። ያንቺም የጠየቀው የኔን አይደለም እንዴ? አሁን ይህም ፉክክር ያስፈልገዋል? ትመጣለች አባይ። በቃ ወይ እንትን ልበለው ላዘገጃጀው እንዴ? አዎ ይሻላል። ግድ የለው። ይችኛዋ በአንተ ጸሎት የተገኘች ናት። በር አባይ ክፈት። ማን ነው? ልክፈት። ባልሳሳት የነ ማህሌት ቤት አይደል? አዎ በአምላክ ግባ። ጎረምሳ ቁጭ በል። ማይ ነይ። አባ ጓደኛዬ እሱ ነው። እንደምን አለ? አበበ እባላለሁ። እሺ ጎረምሳው እንዴት ነህ? የሆነ ቦታ አንተዋወቅም? ፊትህ በፍጹም አዲስ አልሆነብኝም። አንተዋወቅም ግን የሆነ ቦታ አንተዋወቅም? በእርግጠኝነት ይሄ ፊት አዲስ አይደለም። አዎ ይሆናል። መቼም ይህን ፊት 28 ዓመት ይዤው አንተዋወቅም ማለት አይከብድም ትንሽ? ተሸክሚያል። አይ ተጫዋች ሰው ነው ያመጣሽልን። ላዘጋጁ? አይ አገር መምጣቱ አይቀርም። አውቃለሁ በደንብ የት ነው የማውቅህ? የሆነ ቦታማ በደንብ አውቃለሁ። ሽንት ቤት? አይ ሽንት ቤት አይደለም። የማለት የት ሽንት ቤት? መጸዳጃ? አንተ እሺ በእና ላሳይ። እኔ እሄዳለሁ። በቃ እሺ የመጀመሪያ በጣም አውቀዋለሁ። የት እንደማውቀው አላውቅም እንጂ
ነይ እንግባ። አባትሽን ፈርቼ እኮ ነው። እንዴ ነይ፣ ምንድነው የምትፈሪው? ነይ፣ ችግር የለውም። ነይ እሺ፣ ነይ 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 ነይ። መታለች የኔዋ ግን እንደዚህ ተጫዋች አይደለችም። እሺ እንዳታስደነግጣት። ድርብብ ያለች ናት። አደራ አቡ